I am formally announcing my intention to cut off all trade and investment with Iran. Our second goal is to prevent regimes that sponsor terror from threatening America or our friends and allies with weapons of mass destruction. Iran aggressively pursues these weapons and exports terror, while an unelected few repress the Iranian people's hope for freedom. I strongly believe that our national security interest now depends upon preventing Iran from obtaining a nuclear weapon. Well, I can say to you, Iran will never get a nuclear weapon on my watch, as they say. This terrorist regime can never have a nuclear weapon. I'll say it again. They can never have a nuclear weapon. በዛሬው የዓለም ፖለቲካዊ መድረክ የአሜሪካና የኢራን ስም አብሮ ሲነሳ የሚታሰበው የከረረ ጂኦፖለቲካዊ ውጥረት፣ ማለቂያ የሌለው ማዕቀብና የጦርነት አዝማሚነት ነው። ሆኖም ይህ የሁለትዮሽ ግንኙነት ሁልጊዜም በጠላትነት የተሞላ አልነበረም። እንዲያውም ወደ ኋላ ዘወር ብለን ስንመለከት ሁለቱ ሀገራት በመካከለኛው ምስራቅ ለሚገነባው ስትራቴጂካዊ የደህንነት መዋቅር ወሳኝ አጋሮች የነበሩበትን የታሪክ ምዕራፍ እናገኛለን። በአንድ ወቅት የቅርብ ወዳጅ የነበሩት እነዚህ ሀገራት ዛሬ ለምን ወደማይቋረጥ የጠላትነት አዙሪት ውስጥ እንደገቡ መረዳት የወቅቱን ዓለም አቀፍ የኃይል ሚዛን ለመገንዘብ ቁልፍ መነሻ ነው። ይህ ትንታኔ በሁለቱ ሀገራት መካከል ያለውን የፔንዱለም ግንኙነት በአምስት ዋና ዋና ነጥቦች ይዳሰሳል። ከ1979 አብዮት በፊት በነበሩት ዓመታት ኢራን በአሜሪካ የቀዝቃዛው ጦርነት ስትራቴጂ ውስጥ የማይተካ ሚና ነበራት። በዚያ ዘመን ዋሽንግተን ቴህራንን የምትመለከታት እንደ ተራ ወዳጅ ሳይሆን በመካከለኛው ምስራቅ የሶቪየት ኅብረትን ተጽዕኖ ለመክታት እንደቆመች ቁልፍ አጋር እና የቀጠናው መረጋጋት ዋስትና ነበር። ዩናይትድ ስቴትስ ለንጉሳዊው የሻህ አገዛዝ ያልተገደበ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ድጋፍ በማቅረብ የኢራንን አቅም ትገነባ ነበር። ኢራንም በምላሹ የአሜሪካን ስልታዊ ፍላጎቶች የምታስከብር የታመነች ቀኝ እጅ ሆና አገልግላለች። ይህ የቀድሞ ጥልቅ ትብብር የዛሬውን ጠላትነት የበልጥ ግርምት የሚፈጥረው የሚያደርገው ግንኙነቱ ከስትራቴጂካዊ አጋርነት ወደ ህልውና ጠላትነት የተሸጋገረበት ፍጥነትና ስፋት እጅግ ከፍተኛ በመሆኑ ነው። ከ1979 አብዮት በኋላ ወደ ስልጣን የመጡት የአሜሪካ አስተዳደሮች ኢራንን ለመግለጽ የተጠቀሙባቸው ቃላት የፖሊሲዎቻቸው ማሳያና ለቀጣይ ውሳኔዎቻቸው መነሻ ሆነው አገልግለዋል። ቃላቱ ተራ መግለጫዎች ሳይሆኑ ኢራንን በዓለም አቀፍ ደረጃ ለማግለል የተነደዱ ስልታዊ መሳሪያዎች ነበሩ። ፕሬዝዳንት ቢል ክሊንተን ኢራንን አፈንጋጭ መንግሥት በማለት በመፈረጅ ሀገሪቱን ከዓለም አቀፉ ማኅበረሰብ ለመንጠልና በኢኮኖሚ ማዕቀብ ባህሪዋን እንድትቀይር የማስገደድ ፖሊሲን ተከተሉ። ፕሬዝዳንት ጆርጅ ደብሊው ቡሽ የሴፕቴምበር 11 ጥቃትን ተከትሎ ኢራንን በኪፋት ዝንግ ኢምበሲል አከቷታል። ይህ አገላለጽ ኢራንን ከተራ ፖለቲካዊ ተቀናይነት አውጥቶ እንደ ስትራቴጂካዊ የደህንነት ስጋት እንዲታይ በማድረግ ዲፕሎማሲያዊ በሮችን በመዝጋት ወደ ወታደራዊ ግጭት የሚያደላ አዝማሚያ ፈጠረ። በቅርብ ዓመታት የአሜሪካ በኢራን ላይ የምትከተላት ፖሊሲ በእጅግ በከረሩ ሁለት ተቃራኒ ጽንፎች መካከል ሲዋዠቅ ታይቷል። ፕሬዝዳንት ባራክ ኦባማ ዲፕሎማሲን በማስቀደም የኢራን የኑክሌር ስምምነት JCPOA እንዲፈረም አደረጉ። ይህ ስምምነት ማዕቀብን በዲፕሎማሲያዊ ትብብር በመተካት አዲስ ተስፋ ፈጥሮ ነበር። ሆኖም ፕሬዝዳንት ትራምፕ ስልጣን ሲይዙ ከስምምነቱ በመውጣት ከፍተኛ ጫና ማሳደር ፖሊሲን ተግባራዊ አደረጉ። The world's leading state sponsor of terror will be on the cusp of acquiring the world's most dangerous weapons. Therefore, I am announcing today that the United States will withdraw from the Iran nuclear deal. ማዕቀቦች ዳግም መጣላቸውና የቃላት ጦርነቱ መተናከሩ ግንኙነቱን ወደ ቀድሞ የጠላትነት ጽንፍ መለሱት። ይህ የፔንዱለም መዋዠቅ ኢራንን በአሜሪካ የረዥም ጊዜ ቃል ኪዳኖች ላይ እምነት እንዳታጣ በማድረጉ ብቻ ሳይሆን ምንም አይነት ስምምነት በቀጣዩ የአሜሪካ ምርጫ ላይ ሊፈረስ የሚችል ስጋት ፈጥሯል። ይህ ዲፕሎማሲያዊ መፍትሄዎችን ከባድና የማይደረሱ አድርጓቸዋል። ምናልባትም የተለያዩ ፕሬዝዳንቶች ዲፕሎማሲን፣ ኢኮኖሚያዊ ማግለልን ወይም ወታደራዊ ማስፈራሪያ ቢጠቀሙም የአሜሪካ መሠረታዊ ስትራቴጂካዊ ፍላጎቶች ላለፉት 45 ዓመታት ሳይለዩ ቆይተዋል። ዘዴዎቹ ቢቀያየሩም የአሜሪካ ፖሊሲዎች ግቢዎች በእነዚህ ሦስት ዋና ዋና ነጥቦች ላይ ጸንተዋል። ኢራን የኑክሌር መሳሪያ ባለቤት እንዳትሆን በምንም አይነት መንገድ መከልከል፣ የኢራን ቀጠናዊ ተጽዕኖና የተኪ ኃይሎች ዕልውና መገደብ፣
በመካከለኛው ምስራቅ የሚገኙ የአሜሪካን ስትራቴጂካዊ አጋሮች እንደ እስራኤልና የባሕረ ሰላጤው ሀገራት ደህንነት መጠበቅ። የአቀራረብ ልዩነቱ ያለው እነዚህን ግቦች በማሳካት ዘዴዎች ላይ ብቻ ነው። አንዱ አስተዳደር በንግግር ለማሳካት ሲሞክር፣ ሌላው በኃይልና በጫና ለመጫን ይሞክራል። ይህ በግቦች መረጋጋትና በዘዴዎች መዋዠቅ መካከል ያለው ውጥረት ግንኙነቱን እልትዳ የሌለው የቀዘቀዘ ግጭት አድርጎት ቆይቷል። በአሜሪካና በኢራን መካከል ያለው ግንኙነት በታሪክ በቃላትና በተለዋዋጭ የፖሊሲ የተወሰበ የፔንዱለም ጉዞ ነው። ከታመነ አጋርነት ወደ ከረረ ጠላትነት የተደረገው ሽግግር ጂኦፖለቲካዊ ፍላጎቶችና አይዲዮሎጂካዊ ልዩነቶች እንዴት የአንድን ቀጠና ሰላም ሊወስኑ እንደሚችሉ ትልቅ ማሳያ ነው። መሪዎች የሚጠቀሙባቸው ቃላትና የሚከተሏቸው ዘዴዎች ለጊዜው ውጤት የሚያመጡ መስሎ ቢገኙም መሠረታዊው ያለመተማመን ግንብ ግን ግንኙነቱን አሁንም በውጥረት ውስጥ አስሮታል። አሁንም ወሳኝ የሆነው ጥያቄ ግን ይህ ነው። ወደፊት መሪዎች ይህን ለአስርተ ዓመታት የቆየውን የፔንዱለም መዋዠቅ ሰብረው አዲስ የዲፕሎማሲ መንገድ ይፈጥራሉ ወይንስ ፔንዱለሙ እስከሚሰበር ድረስ የድሮውን ስህተት መደጋገማቸውን ይቀጥላሉ?